እሺ ውድና የተወደዳችሁ እንዲሁም የተከበራችሁ የጆሽ ቲዩብ ተከታዮችና እንዲሁም የብሪሊያንት ክሪፕቶ ሲግናል ግሩፕ ቤተሰቦች ሁላችሁም እንዴት ናችሁ? እንግዲህ ዛሬ የማሳያችሁ ወይም ደግሞ ዛሬ የመጀመሪያ ቪዲዮን የምሰራላችሁ በምንድነው ማለት ነው በሮያል ኪው ላይ እንዴት ትሬድ እንደምታደርጉ ነው። ሃው ቱ ትሬድ ኦን ሮያል ኪው ፕላትፎርም። ስለዚህ ይህንን በሮያል ኪው ላይ አንድ ሰው ጀማሪም ይሁን ነባሮች በደንብ አድርጋችሁ እንግዲህ ነባሮች በደንብ የምታውቁ ታውቃላችሁ፣ ግን ጀማሪዎች ገና ስትጀምሩ ሮያል ኪው ላይ አንድን ሲግናል ወይም አንድ ግሩፕ ላይ የተለቀቀውን ሲግናል ወይም ኮይን እንዴት ሰርች አድርጋችሁ ትሬድ ማድረግ እንደምትችሉ በደንብ አድርጌ ስቴፕ ባይ ስቴፕ እገልጽላችኋለሁ ማለት ነው። ይህንን ቪዲዮ ተከታትላችሁ ትሬድ ማድረግ ትችላላችሁ ማለት ነው። ለምሳሌ ሮያል ኪው ላይ በዚህ ልክ በምታዩት ልክ ይሄው ወደ ላይ ስክሮል እያደረኩላችሁ በማሳያችሁ ልክ እነኚህ ናቸው ማርኬቶች የሚባሉት። ከነኚህ ማርኬቶች ወይም ከነኚህ ኮይኖች ውስጥ አንዱን ነው ሰሌክት አድርጋችሁ ትሬድ የምታደርጉት። ለምሳሌ ራንደምሊ ሰሌክት ላድርግ ከነኚህ ውስጥ ለምሳሌ እዚች መካከል ላይ ላቁምና እናንተ የተመቻችሁን ሰሌክት ማድረግ ትችላላችሁ። እኔ እቺ ሰን የምትባለውን ኮይን ሰሌክት ላድርግና ዝም ብዬ ትሬድ እያደረኩ ላሳያችሁ ማለት ነው። ስቴፕ ባይ ስቴፕ በደንብ ተከታተሉኝ። ቀጥታ ይሄንን ስትፈልጉ ምንድነው የምታደርጉት? እዚህ ላይ ክሊክ ታደርጋላችሁ ማለት ነው። ክሊክ ታደርጋላችሁ ወይም እዚህ ቦታ ላይ አንዱ ቦታ ላይ ክሊክ ስታደርጉ ወደ ማርኬቱ ቀጥታ ይወስዳችኋል። እኔ ክሊክ ላድርግ አንዴ። ክሊክ ሳደርገው ይህን አፕ ትሬንድ የሆነውን ኮይን ይወጣል ብዬ የገመትኩትን ኮይን ወደ ላይ የሚወጣ ማርኬት እና ትልቅ ፕሮፊት ሊያስገኝልኝ ይችላል ብዬ ያሰብኩትን ኮይን በዚህ ልክ ከመረጥኩኝ በኋላ ወደ ምንድን ነው የሚሄደው? እዚች ጋር ከታች በምትመለከቱት ልክ ክሬት የምትላለች አንድ ጊዜ ክሬት የምትለውን እንጫናታለን ማለት ነው። ከዛ አንዴ ክሬት የምትለውን ከተጫንን በኋላ ይቺ ክሬት ያልናት ኖርማሊ ክሬት ካልነው በኋላ ክሬት ያልነው ነገር ምን ላይ መሆኑን እናረጋግጣለን። ይሄው እዚህ ጋር ቀጥታ ወደ መርቲንግል ስትራቴጂ ቦት እዚህ ላይ መሆኑን ካረጋገጥን በኋላ ምንድነው የምናደርገው ማለት ነው? ክሬት የሚለውን ነው ቀጥታ የምንነካው። ክሬት የሚለውን ድጋሚ እንነካዋለን። ወደ ማርኬቱ ያመጣናል ማለት ነው። በዚህ ሰዓት የትኛውን ነው የምንነካው? ቀጥታ ሌላ ጋር ምንም ቦታ ሳንሄድ እዚች ጋር ትሬድ ሴቲንግ የሚለውን ቀጥታ እንጫነዋለን። ትሬድ ሴቲንግ የሚለውን ነካውት። ከትሬድ ሴቲንግ በኋላ ዳይሬክትሊ የምንሄደው ወዴት ነው? ይሄው እዚች ጋር ራሱ ባይ ዲፎልት ወደ ምን ያመጣልናል? ስማርት ክሬት የሚለው ያመጣልናል። እኛ የምንፈልገው ይሄንን ነው፣ ማኑዋል ክሬት ነው። ማኑዋሊ እኛ ሴትአፑን ስትራቴጂውን ለመሙላት ቀድመን ግን ሲስተሙ ባይ ዲፎልት እዚህ ጋር በሚያመጣን ሰዓት ወይም ደግሞ እችን እዚች ጋር በሰማያዊ ከቀለም ያሰመራት አለች ስማርት ክሬት የሚለውን ራሱ ወደ ማኑዋል ክሬት እንዲቀይርልን ምንድነው የምናደርገው? እዚሁ ፔጅ ላይ እያለ እቺን እዚች ጋር የከበብኩላችሁን ሳይክል የምትለውን እቺ ቀስቷን እንጫናታለን ማለት ነው። ቀስቷን እንነካታለን። ቀስቷን ስንነካት ይሄው ከታች በምትመለከቱት ልክ አንደኛ ሳይክል ብሎ መጥቷል። ሁለተኛ ዋን ሾት ብሎ መጥቷል። ሳይክል ማለት ሲስተሙ በራሱ ጊዜ ደጋግሞ እየሸጠ ደጋግሞ እየገዛ እንዲቀጥል የምታደርጉበት ስቴፕ ሲሆን ይህ ብዙ ጊዜ አይመከርም። ስለዚህ ምንድነው የምታደርጉት? ቀጥታ ሳይክል የሚለውን ትታችሁ ዋን ሾት የሚለው ላይ አንዴ ክሊክ ታደርጉታላችሁ ማለት ነው። ክሊክ አደረግኩኝ። ከዛ ቀጥታ ምን ሆነ ማለት ነው? ይሄው ተቀየረ፣ ወደ ዋን ሾት ተቀየረ። እዚህ ጋር ከተቀየረ በኋላ ምንድነው የምታደርጉት? በቀጥታ እዚህ ጋር ያለውን ከዚህ ጀምሮ እስከታች ድረስ ያለውን የትኛውንም ነገር ሳትነኩት ቀጥታ ወዴት ትሄዳላችሁ? ሴቭ ወደሚለው ትመጣላችሁ። ቀጥታ ሴቭ ትሉታላችሁ ማለት ነው። ሴቭ እንለዋለን። ከዛ ይህ ሲመጣ ኮንፊርም ነው የምትሉት። ኮንፊርም እንለዋለን። ኮንፊርም ስንለው መጀመሪያ ወደ ነበረበት ይመልሰናል ማለት ነው። ወደዚህ ሲመልሰን አሁንም በድጋሚ ወዴት እንመጣለን? ትሬድ ሴቲንግ የሚለውን እንነካዋለን። ትሬድ ሴቲንግ የሚለውን ስንነካው መጀመሪያ ስማርት ክሬት የነበረው ላይ ከነበረበት ቦታ ወደ ማኑዋል ክሬት ይቀይረዋል ማለት ነው። ስለዚህ ይህንን ቼክ ለማድረግ ትሬድ ሴቲንግ የሚለውን በድጋሚ እንነካዋለን ማለት ነው። ይህንን ፓርት
ቀጥታ ትሬድ ሴቲንግ የሚለውን ስነካው ዋው ይሄው በዚህ ልክ ወዴት አምጥቷል ማለት ነው። ከስማርት ክሬት ራሱ ወዴት ቀይረው ወደ ማኑዋል ክሬት ቀይሮታል። ይህችን ቦታ ነው የምንፈልጋት። ይህ ስቴፕ ነው አሁን እኛ የምንሞላው ስቴፕ። ለኛ የሚያስፈልገን ስቴፕ ማለት ማኑዋል ክሬት የሚለው ነው ማለት ነው። ማኑዋል ክሬት ላይ ከዚህ ጀምሮ እዚህ ጋር ሌላ ከላይ ያለው ነገር ሳይነካ ከዚህ ጀምሮ ያለውን ስቴፕ ሙሉ በሙሉ እንሞላዋለን ማለት ነው። ሙሉ እንዳለ እንሞላዋለን። ከዚህ ውስጥ የማይነኩ አሉ። ከዚህ ውስጥ ምንድነው የምታደርጉት? ሌላ ነገር ሳትነኩ እዚህ ጋር በደንብ በጥንቃቄ ተመልከቱ። አንደኛ ሆል ዌርሃውስ ሞድ የሚለውን እንቀይረዋለን። ያ ማለት ሆል ዌርሃውስ ሞድ ማለት ይሄኛው ስትራቴጂ ሞድ የሚለውን ቀጥታ ወደ ሰቢን ሞድ ሪል ታይም ላይ እንቀይረዋለን። የመጀመሪያው እሱ ነው። ሁለተኛው ደግሞ እዚህ ጋር የሚታየውን ፈርስት ባይን አማውንት የሚለውን እናስተካክለዋለን። ሶስተኛ ሌሎችን ምንም ነገር ሳንነካ እዚህ ጋር ያሉትን እስከዚህ ድረስ ያሉትን ምንም ሳንነካ ቀጥታ ወዴት እንመጣለን? እዚች ጋር ወዳለችው መርጂንግ ኮል ሊሚት ወደሚለው እንመጣና እሱን እናስተካክላለን። ከሱ ቀጥሎ ደግሞ እዚች ጋር ሆል ፖዚሽን ቴክ ፕሮፊት ሬሽዮ የሚለውን እናስተካክላለን። ቀጥታ ከሱ ቀጥለን የምንመጣው ይሄው እዚህ ጋር በምትመለከቱት ልክ ሆል ፖዚሽን ቴክ ፕሮፊት ኮል ባክ የሚለውን እናስተካክለዋለን። እነኚህን ካስተካከልን በኋላ ወሳኝና መዘንጋት የሌለበት ነገር አሁንም በደንብ እንድታስተውሉ የምፈልገው እቺ ፓርት ናት። መርጂን ኮንፊግሬሽን የምትባለው ፓርት በስህተት መረሳት የሌለባት ቦታ ናት። እቺን ቦታ ምንድነው የምናደርገው? እቺ ቀስቷን ነው የምንነካት። ቀስቷን ነክተን ገብተን ነው ሴታፑን የምናስተካክለው። ቀጣይ የምንሄድበት ይሆናል። ኔክስት ከዚህ በመቀጠል ሌላ የምናስተካክለው ምንድነው? እዚህ ጋር ይሄው ባይ ኢን ኮል ባክ የሚለውን ማርኬት ሲወርድ በስንት ፐርሰንት ላይ እንዲገዛ ትፈልጋለህ የሚለውን ጥያቄ እንሞላለን ማለት ነው። እነኚህን ከሞላን በኋላ አንዴ ወደ ላይ ስክሮል እናደርግና አንድ የቀረችን ነገር አለች። እሷም ምንድናት? እዚች ጋር እቺን ቀስት በመንካት ዋን ሹት መሆኑን እናጣራለን ማለት ነው። ሌላውን ጨርሰናል። ይህንን ከጨረስን በኋላ ሴቭ ነው የምንለው። ሴቭ የሚለውን ከነካችሁት በኋላ ኮንፊርም የሚል ይመጣል። ኮንፊርም የሚለውን አንዴ ታጸድቁለታላችሁ። ኮንፊርም ስታደርጉለት ወደዚህ ፔጅ ያመጣችኋል ማለት ነው። አሁን የሚቀረን ሲስተሙን ስትራቴጂውን በደንብ አድርገን ሞልተን ከጨረስን በኋላ ይህንን እንግዲህ ሞልተን አጠናቀቅን ማለት ትሬድ አደረግን ማለት አይደለም። የሚቀረን ፓርት አለ። ምንድነው የሚቀረን? አክቲቬት ማድረግ አለብን። ቦቱን ማሰራት አለብን። ስለዚህ ክሬት ቦት ወደሚለው ለማምጣት አክቲቬት የሚለውን አንድ ጊዜ እንጫናለን። ስንጫን ይህ ሪስክ ሪማይንደር ይመጣል ማለት ነው። አይ አንደርስታንድ ብለን እናልፋለን። እዚህ ጋር አይ አንደርስታንድ ስንለው የመጨረሻውና ዋናውን ቦታ ደረስን ማለት ነው። ስለዚህ ይህ ፓርት ማለት ኦልሬዲ ማርኬቱን ትሬድ የምታስጀምሩበት ፓርት ነው ማለት ነው። ስለዚህ ይህንን ቀጥታ ምንድነው የምታደርጉት? ሴታፑን ሞልታችሁ ከጨረሳችሁ በኋላ ይህ ወደዚህኛው ስቴፕ ሲያመራችሁ ቀጥታ እዚህ ጋር ምንድነው የምትሉት? ክሬት ነው የምትሉት። በቃ አለቀ። ክሬት ቦት ክሬት ስትሉት ቀጥታ ማርኬቱን ይገዛዋል ማለት ነው። ስለዚህ እኔ የገዛሁት ማርኬት ስላለ ይህንን ክሬት አላደርግም። ስላዳመጣችሁኝ እንግዲህ እጅግ አድርጌ አመሰግናለሁ። በዚህ ማርኬት የሚገርም ትርፍ በማግኘት ነጋችሁን እንድታሳምሩ መልካም ምኞቴ ነው። ባይ ባይ። ቸር ሰንብቱልኝ።